ሰላም። ዛሬ አንድ ወሳኝ ርዕስ ይዘን መጥተናል። ያው በሐዘንና በክሊኒካዊ ጭንቀት መካከል ያለውን ልዩነት መረዳት ላይ እናተኩራለን። እውነት ነው። በጣም አስፈላጊ ነጥብ ነው ያነሳው። ሁላችንም በሕይወት ውጣ ውረድ ውስጥ የሆነ ጊዜ ላይ እናዝናለን። ያ ተፈጥሯዊ ነው አይደል? አዎ፣ በጣም ግንኙነት ሲቋረጥ፣ ስራ ሲጠፋ፣ ወዳጅ ሲለይ፣ እነዚህ ሁሉ ሐዘን ያመጣሉ። ልክ ነው። ግን ይሄ ስሜት መቼ ነው ከሐዘን አልፎ ወደ ሌላ ምናልባትም ወደ ከበድ ያለ ነገር የሚቀየረው? እሱን ነው ዛሬ ግልጽ ማድረግ የምንፈልገው። በትክክል። ምክንያቱም ያው ሐዘን ጊዜያዊ መደበኛ ምላሽ ሲሆን፣ ክሊኒካዊ ጭንቀት ግን ያው የሕክምና ክትትል የሚያስፈልገው የአእምሮ ጤና ሁኔታ ነው። እሺ፣ እንግዲያውን ጀምር። መጀመሪያ ስለ ሐዘን ትንሽ እናውራ። ቅድም እንዳልነው ለሆነ ክስተት የምንሰጠው ምላሽ ነው። አዎ፣ ለሆነ አሉታዊ ነገር ለኪሳራ የምንሰጠው ምላሽ ነው። ይሰማናል፣ ግን ጊዜ እየሰጠነው ቀስ በቀስ እየደበዘዘ ይሄዳል። ክሊኒካዊ ጭንቀት ወይም ዲፕሬሽን ይባለው ግን ከዚህ ይለያል ማለት ነው። በጣም እሱ የስሜት መታወክ ሙድ ዲስኦርደር ነው በሕክምናው አገላለጽ። ዋናው መለያየቱ የስሜቱ ጽናት እና የሚቆይበት ጊዜ ነው። ለምን ያህል ጊዜ መቆየት አለበት? ምልክቶቹ ቢያንስ ለ2 ተከታታይ ሳምንታት መታየት አለባቸው እና ዋናው ነገር ደግሞ ምንድን ነው? በዕለተ ተዕታዊ ኑሮ ላይ ያለው ተጽዕኖ ነው። የመስራት፣ የመማር፣ የመተኛት፣ የመመገብ በቃ በሕይወት የመደሰት አቅምን በእጅጉ ይጎዳል። ገብቶኛል። ስለዚህ ከጊዜያዊው የሐዘን ስሜት በጣም የጠለቀነ ሰፊ ነው ማለት ነው። ልክ ነው። እሺ፣ ከዚህ የማያቋርጥ የሐዘን ወይም የባዶነት ስሜት በተጨማሪ ሌሎች ምልክቶችስ አሉ? ስሜታዊ ብቻ አይደሉ መሰለኝ። በፍጹም ብዙ አይነት ምልክቶች አሉት። የስነ ልቦና፣ የአካል እንዲሁም የማህበራዊ ባህሪ ለውጦችን እናያለን። እስኪ የስነ ልቦና ምልክቶችን ንገሪኝ። እሺ፣ ያው የማያቋርጥ የሐዘን ወይም የባዶነት ስሜት አለን። ከዛ ውጪ ተስፋ ማቁረጥ፣ የጥፋተኝነት ወይም ዋጋ ቢስነት ስሜት፣ በቀላሉ መበሳጨት፣ ትኩረት የማድረግ ወይም ውሳኔ የመስጠት ችግር። ይሄ ትኩረት የማድረግ ችግር ከባድ ነው። አዎ፣ እና ደግሞ በጣም ከባዱ ምልክት ቀድሞ ደስታ ይሰጡ የነበሩ ነገሮች ላይ ምንም አይነት ደስታ አለማግኘት ነው። አኒዶኒያ ይባላል። አኒዶኒያ፣ ያ ማለት ሰዎች በቃ ደብሮኛል ከሚሉት ስሜት ይለያያል? በጣም ይለያያል። ያው መሰለቸት ጊዜያዊ ነው። ይህ ግን ለረጅም ጊዜ የሚቆይ የደስታና የፍላጎት ስሜት መጥፋት ነው። አካላዊ ምልክቶቹስ? አካላዊ ምልክቶችም አሉ። ለምሳሌ ከባድ የሆነ የድካም ስሜትና የኃይል ማጣት፣ የእንቅልፍ መዛባትም የተለመደ ነው። እንዴት? ብዙ መተኛቱ ወይስ እንቅልፍ ማጣት? ሁለቱም ሊሆን ይችላል። አንዳንዱ ሰው በጣም ይተኛል፣ ሌላው ደግሞ እንቅልፍ ባይኑ አይዞርም። የምግብ ፍላጎትም ይለወጣል። ክብደት መቀነስ ወይስ መጨመር? እሱም እንደ ሰው ይለያያል። ሊጨምርም ሊቀንስም ይችላል። ከዛ ውጭ ምክንያታቸው ያልታወቀ የህመም ስሜቶች፣ ራስ መታት፣ የጀርባ ህመም፣ የምግብ መፈጨት ችግሮችም ሊታዩ ይችላሉ። ማህበራዊ ተጽዕኖ ላይ ስንመጣስ ሰውየው ከሰዎች ይራቃል? አዎ፣ ከጓደኞች፣ ከቤተሰብ መሸሽ፣ ማህበራዊ ግንኙነት መቀነስ፣ በትርፍ ጊዜ ማሳለፊያ ላይ ፍላጎት ማጣት እና በስራ ወይም በትምህርት ቤት ውጤታማ አለመሆን በስፋት ይታያል። በጣም ሰፊና ከባድ ምልክቶች ናቸው። እሺ፣ ለዚህ ሁሉ ነገር መንስኤው ምንድን ነው? አንድ ነገር ነው ወይስ ብዙ ነገሮች ተደማምሮ ነው? አብዛኛውን ጊዜ አንድ ወጥ ምክንያት የለውም። ውስብስብ ነው። የዘረመል ቅድመ ዝንባሌ፣ የአእምሮ ኬሚስትሪ መዛባት፣ አካባቢያዊ ሁኔታዎች። አካባቢያዊ ሲባል ለምሳሌ አስጨናቂ የህይወት ክስተቶች፣ ከባድ ህመም፣ ስራ ማጣት፣ የገንዘብ ችግር፣ እነዚህ ሁሉ አስተዋጽኦ ሊያደርጉ ይችላሉ። በቤተሰብ ውስጥ የጭንቀት ታሪክ መኖርም ተጋላጭነትን ይጨምራል። በዕድሜ የገፉ ሰዎችስ? አንዳንዴ ከእርጅና ጋር ተያይዞ ይመጣ ይመስላል። ያ ትልቅ የተሳሳተ ግንዛቤ ነው። ጭንቀት የእርጅና መደበኛ ክፍል በፍጹም አይደለም። እርግጥ ነው በዕድሜ መግፋት የሚመጡ ለውጦች፣ ለምሳሌ ጡረታ ማውጣት፣ የጤና እክል፣ የሚወዷቸውን ማጣት፣ እነዚህ ጭንቀትን ሊቀሰቅሱ ይችላሉ። ግን እንደ መደበኛ ነገር መታየት የለበትም። በሴቶች ላይ ደግሞ በብዛት ይታያል ይባላል። ለምን ይሆን? እውነት ነው። ስታቲስቲክስም ያንን ነው የሚያሳየው። ምክንያቶቹ ባዮሎጂካል፣ ሆርሞናል እና ማህበራዊ ሁኔታዎች ሊሆኑ ይችላሉ። በተለይ ከሆርሞን ለውጥ ጋር ተያይዞ የሚከሰቱ የጭንቀት አይነቶች አሉ። ለምሳሌ
ከወር አበባ በፊት የሚከሰተው ፕሪሜንስትሩዋል ዲስፎሪክ ዲስኦርደር ወይም ፒኤምዲዲ የሚባለው አለ። በጣም ከፍተኛ የሆነ የስሜት መለዋወጥ፣ ንዴት፣ ጭንቀት ያመጣል። ሌላስ? በእርግዝና ወቅት ወይም ከወለድ በኋላ የሚከሰተው የፔሪኔታል ዲፕሬሽን አለ። ይህ ከቤቢ ብሉዝ በጣም የከፋ ነው። እንዲሁም ወደ ማረጥ በሚደረገው ሽግግር ወቅት የሚታይ የፔሪሜኖፖዛል ዲፕሬሽን አለ። በጣም ጠቃሚ መረጃ ነው። እንግዲህ ይህ ሁሉም ያሳየው ክሊኒካዊ ጭንቀት ቀላል ነገር እንዳልሆነና ትኩረት እንደሚያስፈልገው ነው። ታዲያ አንድ ሰው እነዚህ ምልክቶች በራሱ ወይም በወዳጁ ላይ ሲያይ ምን ማድረግ አለበት? በጣም ወሳኙ ነገር እርዳታ መፈለግ ነው። ሀፍረት ሳይሰማን የጤና ባለሙያን ማማከር ያስፈልጋል። ብዙ ሰው ያፍራል ወይም ይፈራ። ልክ ነው። ግን ጭንቀት የግል ድክመት አይደለም፣ ሊታከም የሚችል የሕክምና ሁኔታ መሆኑን መረዳት አለብን። እርዳታ መፈለግ የጥንካሬ ምልክት ነው። እሺ፣ ሕክምናው ምን ይመስላል? መድኃኒት ብቻ ነው? አይደለም። ብዙ የሕክምና አማራጮች አሉ። የንግግር ሕክምና ወይም ቴራፒ በጣም ውጤታማ ነው። እንደ ሲቢቲ የግንዛቤ ባህሪ ሕክምና ያሉ አይነቶች አለዋታዊ የአስተሳሰብ መንገዶችን ለመቀየር ይረዳሉ። ሌላስ? ሌላው የግለሰቦች ግንኙነት ላይ የሚያተኩረው አይፒቲ ኢንተርፐርሰናል ቴራፒ አለ። ከዛ በተጨማሪ ጸረ ጭንቀት መድኃኒቶች አሉ። እነዚህ የአእምሮ ኬሚካሎችን ለማስተካከል ይረዳሉ። መድኃኒቶቹ ግን ወዲያው ነው የሚሰሩት? ሁልጊዜ አይደለም። ውጤት ለማየት ሳምንታት ሊወስድ ይችላል። የጎንዮሽ ጉዳትም ሊኖራቸው ስለሚችል ከሐኪም ጋር በቅርበት መስራት ያስፈልጋል። ያ አስፈላጊ ነው። በጣም ብዙ ጊዜ ዳሆ የንግግር ሕክምና እና የመድኃኒት ጥምረት የተሻለ ውጤት ያመጣል። ከዚህም በተጨማሪ የአኗኗር ዘይቤ ለውጦች እንደ ስፖርት መስራት፣ መደበኛ የአካል ብቃት እንቅስቃሴ፣ ጤናማ አመጋገብ፣ በቂ እንቅልፍ፣ ጭንቀትን የመቋጣሪያ ዘዴዎችን መለማመድ፣ እነዚህ ሁሉ ትልቅ አስተዋጽኦ አላቸው። በቃ ሁሉንም ማቀናጀት ነው የሚሻለው ማለት ነው። በትክክል ትክክለኛውን የሕክምና ጥምረት ለማግኘት ትንሽ ጊዜ ሊወስድ ይችላል፣ ግን ተስፋ መቁረጥ ያስፈልግም። በጣም ጥሩ። እንግዲህ የዛሬውን ውይይት ስናጠቃልል ዋናው መልእክት ሐዘን የተለመደና ብዙ ጊዜ ጊዜያዊ ስሜት ሲሆን ክሊኒካዊ ጭንቀት ግን ከባድ፣ ረዘም ላለ ጊዜ የሚቆይና የሕክምና እርዳታ የሚያስፈልገው ሁኔታ መሆኑን መገንዘብ ነው። በትክክል እና ከሁሉም በላይ ደግሞ ክሊኒካዊ ጭንቀት ሊታከም የሚችል በሽታ መሆኑን ማስታወስ አለብን። እርዳታ መፈለግ ወሳኝ ነው። ማንም በዚህ ሁኔታ ውስጥ ብቻውን መሆን የለበትም። እውነት ነው። ለመሰናበቻ ያህል አንድ ሐሳብ ለአድማጮቻችን እንተው። የአእምሮ ጤንነትን ለመንከባከብ ወይም ለማሻሻል ዛሬውኑ ልንወስደው የምንችለው አንድ ትንሽ ግን ተግባራዊ እርምጃ ምንድን ነው? በጣም ጥሩ ጥያቄ ነው። ምናልባት ለራስ ጥቂት ደቂቃዎች መስጠት፣ ከምናምነው ሰው ጋር መነጋገር፣ ወይም ዝም ብሎ ቁጭ ብሎ ባተነፋፈስ ላይ ማተኮር ሊሆን ይችላል። ዋናው ነገር ያንን የመጀመሪያ እርምጃ መውሰድ ነው ማለት ነው። ልክ ብለሃል። የመጀመሪያው እርምጃው ወሳኝ ነው።